أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على من لا نبينا بعده وعلى آله وصحبه وسلم تسليما كثيرا. إن شاء الله አዲስ ደርስ ነው የምንጀምረው ኢንሻአላህ። ዛሬ የምንጀምራት አዲስ ደርስ ናት፣ ደስ የምትል እሷም ማናት? الدروس المهمة لعامة الأمة በመባል የምትታወቅ የሆነች ደርስ ናት ኢንሻአላህ። በጣም ምጥን ያለች ናት፣ ለጀማሪዎች የምትመች ናት ኢንሻአላህ። ያው ስንቀራ ግን ይሄ መጀመሪያ ላይ እንደ መግቢያ ቀድር እምነግራችሁ አንድ ነገር ቢኖረኝ እሷን ስንቀራ ጠር ባለ መልኩ ነው መሆን ያለበት። ለጀማሪዎች በምትመችበት ደረጃ ላይ መሆን አለበት። ሳትሰፋ በጣም ሳትለጠጥም አጠር አድርገን ለጀማሪዎች ለመያዝ በሚመቻቸው መልኩ ኢንሻአላህ አጠር አድርገን ለመቅራት እንሞክራለን። አላህ ያግዘን፣ አላህ ያግራልን ኢንሻአላህ። የምንጀምረው ደርስ ምንድነው ካላችሁኝ الدروس المهمة لعامة الأمة የኢብኑ ባዝ የሆነችውን الدروس المهمة ማለት አንገብጋቢና እጅግ በጣም አሳሳቢ ትምህርት لعامة الأمة ማለት ለመላው ማህበረሰብ፣ ለሁሉም ለተራው ለመላው ማህበረሰብ እጅግ አንገብጋቢና ትኩረት የሚሰጣት ትምህርት الدروس ማለት ትምህርቶች ማለት ነው። المهمة ማለት አንገብጋቢና እጅግ አሳሳቢ ትኩረት የሚሰጣቸው ይሆን لعامة الأمة ለመላው ማህበረሰብ፣ ለሁሉም ማህበረሰብ ማለት ነው የምትልናት የኪታቧ ስም ኢንሻአላህ። እንግዲህ ኪታቧን ያዘጋጇት ታላቅ ዓሊም ናቸው፣ ኢብኑ ባዝ በመባል ይታወቃሉ። ትክክለኛ ስማቸው ከሆነ ግን አብዱልዓዚዝ ብን አብዱላህ ብን አብዱራህማን ብን ሙሐመድ ብን አብዱላህ አሉ ባዝ በመባል ይታወቃሉ ማለት ነው ኢንሻአላህ። አብዱልዓዚዝ ብን አብዱላህ ብን አብዱራህማን ብን ሙሐመድ ብን አብዱላህ አሉ ባዝ ትክክለኛና ሙሉ ስማቸው ይሄ ነው። ግን ኢብኑ ባዝ በመባል ነው ብዙ ጊዜ የሚታወቁት ማለት ነው። እንግዲህ እሳቸው ህይወት ታሪካቸው በጣም ሰፋ ያለ ነው። በጣም የሚገርሙ ታላቅ ዓሊም ናቸው። አላህ ይዘንላቸው፣ አላህ ጀነቱል ፊርደውስን ይወፍቃቸው። እንግዲህ የተወለዱት ዙልሂጃ 12ኛው ቀን ላይ በዙልሂጃ ወር 12ኛው ቀን 1330 ዓመተ ሂጅራ ላይ ነው የተወለዱት ኢንሻአላህ። እዛ ላይ የተወልደው እንግዲህ የሞቱት ሙሐረም 27 1420 ላይ ነው የሞቱት ይላል። የተወለዱትም ሪያድ የምትባል ከተማ ላይ ነው ማለት ነው የተወለዱት። እዛ ሪያድ የሚባል ከተማ ላይ ነው የተወለዱት። እንግዲህ በተወለዱ 3 ዓመታቸው ነው አባታቸውን ያጡት ማለት ነው። የቲም ሆነው ነው ያደጉት። ዕውቀትን በልጅነታቸው ታለ ነው ቁርአን ራሱ የሐፈዙት ራሱ በትንሽ ልጅነታቸው ነው። ለመሐፈዝ የተለያዩ አጭር ኪታቦችን እንደዚሁም ሐፍዘዋል በልጅነታቸው። እንግዲህ ያው 14 ዓመት ላይ አካባቢ ላይ በጀመራቸው የህመም ምክንያት የመጣ የህመም በሽታ ነበርና ከዛ ጀምሮ እስከ 19 ዓመታቸው 20 የሚል አለ በጣም ረጅም ህመም በመታመም ያው አይናቸው 19 ዓመት ላይ አይናቸው ሙሉ ለሙሉ ጠፍቷል። ኩልየተን አይናቸው ለማየት ተስኖታል ማለት ነው። እንደዛ ሆኖ ግን አላህ Subhanahu Wa Ta'ala በዛ በአይናቸው በመጥፋቱ ምትክ ግን ትልቅ ነገር ተከቶላቸዋል። አላህ ዘካእነትን፣ ፈሳህነትን፣ ቶሎ የመሸምደድ አቅምን፣ ቶሎ የተነገራቸውን ቶሎ ወደ የመቀበልን አቅም አላህ ሰጥቷቸው ሐታ ወላሂ በጣም ብዙ ኪታቦች አሏቸው። ከ40 በላይ የሚበልጡ ኪታቦችን አዘጋጅተዋል። ይሄ ሁሉ አላህ Subhanahu Wa Ta'ala እንግዲህ በዛ ሰበብ የሰጣቸው የሆነ ትልቅ ነዓማ ነው። አላህ አይናቸውን ወስይባቸው ከዛ በላይ ትልቅ ነገር ነው የሰጣቸውና እነዚህ ታላቅ ዓሊም ያዘጋጇትን አጥር ያለች ምጥን ያለች የሆነች ኪታብ ለሁሉም መድረስ ያለባት ማንኛውም ሊቀራት የሚገባ የሆነች ኪታብ ናት። ኢንሻአላህ አጠር ባለ መልኩ ለጀማሪዎች በምትመች መልኩ አድርገን ኢንሻአላህ አላህ ባገራልኝ ያህል እንጀምራታለን ማለት ነው ኢንሻአላህ። ቀጥታ ወደ ኪታቤ ልግባ ማለት ነው። ይሄን ያህል ካልኳቸው በጣም ሰፊ ነው የነሱ ህይወት ታሪክ ዘርዝረን ጨርሰዋለን ማለት አይደለም። ግን ወደ ሐሳባችን ንግባ ማለት ነው ኢንሻአላህ። ቢስሚላህ በአላህ ስም ጀምራለሁኝ። الرحمن የሰፊ ዝነት ባለቤት ማለት ዝነቱ ለሁሉም ማዳረሽ ለከሌ ሲባል አይደለም፣ ለሁሉም ያዳርሳል። ይሄ የሰፊ ዝነት ባለቤት በሆነው በአላህ ስም ጀምራለሁ ነው። الرحيم ደግሞ الرحيم ያለው ደግሞ እዝነቱን ከባሪያው ለፈለገው አድራሽ በሆነው ስሙ ጀምራለሁ። ይሄንን ጥሩ ተፍሲር አድርገው
ኢብኑል ቀይምም ይሄን ይወዱታል ማለት ነው ይሄ ጥሩ ነው ይላል ለምን እዝነቱን ለባለገው ከባሮቹ አድራሽ ካነ ቢልሙእሚኒና ረሂማ ኢነላህ ካነ ቢናሲ ረሂማ የሚለው ጋር ስለሚጋጭ ቢናሲ ረሂማ ይላል ወካነ ቢልሙእሚኒና ረሂማ በሙእሚኖች ብቻ አዛኝ ለማለት ቢናስ ስለሚል እዛ ጋር ስለሚጋጭ ብለው አላህ ከባሮች ለፈለገው እዝነቱን አድራሽ በሆነው ይያሉ ይፈስሩታል ይሄ ሌላም ነገር ተፍሲር ሊኖረው ይችላል ለማንም ረህማንና ረሂም ያለው ረህማን ያለው ሰፋ እንደሚል ነው ረሂም ያለው ጠበብ ይላል ለማንም ብዙ አላሰፋም ኢንሻአላህ ቢስሚላህ በአላህ ስም ጀምራለሁኝ الرحمن የሰፊ እዝነት ባለቤትና الرحيم ሩህ አዛኝ ወይም الرحيم እዝነቱን ለባሮቹ ከፈለገው ለፈለገው ለከባሮቹ አድራሽ በሆነው በአላህ ስም በመታገዝ ጀምራለሁ ነው እንግዲህ ቢስሚላህ ላይ ብዙ ሙአሊፎች ኪታብ የሚያዘጋጁ ሰዎች ቢስሚላሂር ረህማኒር ረሂም ነው የሚሉት ለምን ነው ይባል ያው እንግዲህ ተበሩክ እስቲዓናና ደግሞ ያው በአላህ ቁርአን ደግሞ ኢክቲዳ ለማድረግ ነው በሱ ለመከተል አላህ Subhanahu Wa Ta'ala ኢላ ሱራ በራአ እንጂ በራአ ሱራ ላይ ብቻ እንጂ ከዚህ ውጭ ያለው ላይ ቢስሚላሂር ረህማኒር ረሂም እያለ ነው የሚጀምረው هكذا ነብዩ አለይሂ ሰላቱ ወሰለም ከዚህ በፊት ያሉት ሩሱሎች ሲጻጻፉ ይሄን መልእክት ደብዳቤ ሲልኩ ቢስሚላሂር ረህማኒር ረሂም ወኢነሁ ሚን ሱለይማን ወኢነሁ ቢስሚላሂር ረህማኒር ረሂም هكذا ነብዩ አለይሂ ሰላቱ ወሰለም ቢስሚላሂር ረህማኒር ረሂም እያሉ ነው የሚልኩትና ያን ለመከተል ብለው ቢስሚላሂር ረህማኒር ረሂም ያለውን ይተከማሉ ነው እሺ المقدمه መግቢያ የኪታቡ መግቢያ እንግዲህ መግቢያ ያስፈልጋል መንደርደሪያ ወደ ዋናው ሐሳብ ከመግባት በፊት ስለ ኪታቡ አንዳንድ ነገር ሊነግሩን ፈለጉና ሙቀዲማ አዘጋጁላት ማለት ሙቀዲማ ማለት መግቢያ ማለት ነው الحمد ምስጋና لله ለአላህ ይገባው رب العالمين የዓለማቱ ጌታ الحمد ምስጋና ሁሉ በአይነቱ በይዘቱ ለአላህ ይገባው ወይም የተገባው الحمد لله ምስጋና ለአላህ ይገባው የተገባው رب العالمين የዓለማቱ ሁሉ ጌታ والعاقبه መልካም الدين ወይም ጥሩ ፍጻሜ መጨረሻ ማማር ማለት ነው عقيبه ማለት መጨረሻ ማማር ወይም ጥሩ ፍጻሜ መጨረሻው ማማር للمتقين ለጥንቆቆች አላህን ለሚፈሩ የተገባ العاقبه መጨረሻ ማማርና ፍጹም መጨረሻ ማማርና ጥሩ ፍጻሜ للمتقين አላህን ለሚፈሩና አላህን ለሚጠነቀቁ ሰዎች የተገባ وصلى الله يا الله وداسي يهون يرغاغطባቸው وسلم እንደዚሁም ሰላሙ በማለት على عبده በባሪያቸው ላይ على عبده በሱ ባሪያ ላይ በማለት በአላህ Subhanahu Wa Ta'ala ባሪያ ላይ ورسوله እንደዚሁም በሱ መልእክተኛ ላይ በማለት በአላህ Subhanahu Wa Ta'ala መልእክተኛ ላይ ነብይና እኛ ነብይ በሆነ መሐመድን ስማቸው ደግሞ መሐመድ የሆነ ማለት ነው እነዚህ ሁለት ወስፎች እነዚህ ሁለት እንትኖች ወዷቸዋል አብድና ረሱል አብድም ስንል በጣም እንደው ጌታ ደረጃ ይደርሱም ባሪያ ናቸው ረሱል ስንደርስ ደግሞ ተኢፍራጥና ተተፍሪጥ ይጠብቁናል ረሱል ስንል ደግሞ የሰው ልጆች አይደሉም መልእክተኛ ናቸው የሚለውን ይዝልናልና ፈቁሉ አብዱላህ ወረሱሉ ብለው ነብዩ አለይሂ ሰላም አብዱላህ የአላህ ባሪያና መልእክተኛ በሉ ብለው እንደ ኢሳ ኢብኑ መርየም የኢሳን ከፍ እንዲያደርጉት እንደዛ ከፍ እንዲያታርጉ ብለው ነብዩ አለይሂ ሰላም አዘዋል እና እነዚህ على عبده ባሪያው ላይ ወረሱሉ መልእክተኛው ላይ ነብይና እኛ ነብይ ሆኑ መሐመድ ስማቸው وعلى اله እንደዚሁም በተከታዮቻቸው ላይና ወአስሐቢህ በባልደረቦቻቸው ላይ አጅማዒን በሁሉም ላይ በአጠቃላይ አላህ ሰላትና ሰላም ይውረድ እዚህ ጋር ግን وعلى اله በሚለው ላይ ማለት ነው ባረከላሁ ፊኩም አትባዕ የሚለው ነገር ካልመጣ وعلى اله ለተከታይ ማድረጉ ጥሩ ነው ይላል ለምን ሁሉንም ይጠቀልላልና ማለት አል ካረግነው ግን ቤተሰብ የሚለውን ነገር ብቻ ስለሚያጠር አትባዕ ካለ ይሄ አል የሚለው ለቤተሰብ ይሆናል አትባዕ واتباعه የሚል ነገር ከመጣ ግን ያ ካልመጣ ግን وعلى اله ብቻ ከሆነ ግን ለተከታይ ማድረጉ ጥሩ ነው አድኺሉ አለ ፍርዓውን አሸደ العذاب ሲል እዛ እኮ ቤተሰቡን አይደለም የተፈለገበት የፍርዓውን ተከታዮች በማን የተፈለገበት የፍርዓውን ተከታዮች ሁሉ ጀሃነም ቆስቁስ ማስገባ ይያለ ነው እንደዛ ሲል አል በማለት የተፈለገው ማን ነው ቤተሰብ ነው ስለዚህ ይሄ ተከታይ ማለት ነው እዚህም وعلى اله ተከታዮች ላይ ብንል ባይሆን በጥሩዎቹ ይخصص